እኔ የአርሰናል ቀንደኛ ደጋፊ ነበርኩኝ። ነገር ግን በማንቸስተር ቤት ውስጥ አንድ ታዳጊ የሚሰራውን ስመለከት እጅግ ተገረምኩኝ። ምን አይነት ምትያተኛ ነኝ አልኩኝ። በዛውም ደግሞ የባላንዶር አሸናፊ ሲሆን ሙሉ ነገሬን ለሱ ሰጠሁኝ። ቀጠለም ወደ ሪያል ማድሪድ ቤት ሲሄድ እጅግ በጣም የምወደውን የማደንቀውን ባርሴሎና ትቼም እሱን እንዳያስገድደኝ። ምክንያቱም ደግሞ ተጫዋቹ አስገራሚ ነው። ድንቅ ስራዎችን መስራቱን ቀጠለም እያስገረመኝ ሄደ። ሁሉም ነገር ማየት ጀመርኩኝ። ሪከርዶችን እየሰባብር ይበጣጥሳቸው ጀመረም። ተገረምኩኝ። እጅግ በጣም የምወደው ሊዮኔል ሜሲን እሱ ካለም መመልከት እቸገራለሁ ይለናል። ቀጠለ ጁቬንቱስ ገባም። እኔ የኢንተር ሚላን እጅግ በጣም አድናቂ ነበርኩኝ። ማሊያቸውን በጣም ወደው ነበር። የሚያደርጉት ነገር ያስገርመኝ ነበር። እሱ ጁቬንቱስ ሲገባም ኢንተር ሚላንን ምን ነው አልኩኝ። ጁቬንቱስ አድናቂ ሆንኩኝ። ከኔ ውጪ ጁቬንቱስን ማን ይደግፋል ብዬም ከሰዎች ጋር ተከራከርኩኝ። መጣ ደግሞ መልሶ ፕሪሚየር ሊግ። እጅግ በጣም የምወደው አርሰናል በሚያምር ብቃት ላይ ሆኖ እንኳን እሱ አርሰናል ላይ ጎል ሲያቀባ ቆሜ አጨብጭቤያለሁ። ምክንያቱም ደግሞ ሰውየው አይበገሬው ክርስቲያኖ ሮናልዶ ነው። ለሱ ምንም ይገባል አልኩኝ። ስፔን ከፖርቹጋል ተገርሜያለሁኝ። ጁቬንቱስ ከአትሌቲኮ ማድሪድም እንደዛው እጄን ባፌ ያስያዙኝ ጨዋታዎች ናቸው። ያገባትን ጎል መች ረሳለሁ። እንደዛ አየር ላይ በረረባትማ ለኔ ልዩ ስጦታ ናት ይለናል። ምናልባት ዛሬ ያለበት ሁኔታ ላይ መቼ ይችላል። ወደ ሳውዲ አምርተህ አልናስር ገብተህ ሊሆን ይችላል። እኔ ግን ይህን አይደለም የማቀው። የማቀው ክርስቲያኖ ይነሳል፣ ብዙ ነገሮችን ያደርጋል። ሰዎች እድሜው እኮ ሄዷል፣ ከዚህ በኋላ ምን ሊሰራ ነው ይላሉ። ያን ግን አይደለም። እኔ የማቀው ጀግና ያስተማረኝ እኔ ጀግና አፈር ልሶ ይነሳል። ሞተ ሲሉት ብድግ ብሎ አፍጀን ባፍ ያስይዛል። ምክንያቱም ደግሞ እሱ ክርስቲያኖ ነው። ማታውቁት ከሆነ ወደፊት ገፋ ብላችሁ ሄዳችሁ ማየት ትችላላችሁ። እሱ ክርስቲያኖ ነው። እደግመዋለሁ። እኔ ምንም ማስማተኛም ወደፊት ተንባይ አይደለሁኝም። ነገር ግን እሱ ይህንን ያደርገዋል እማምንበታለሁ ሲል